ሜሲ ፔናልቲ ሳተ ብዬ የሰራሁትን ቪዲዮ ከንስየዋለሁ። ገባህ አይደለ? አውቆ ነው የሳተው ሪኮርድ የሚሰብር ጎል ስለሆነ ፔናልቲውን ላሽ ብሎ ጽድት ያለ ጎል ለማግባት ፈልጎ ነው። ከዛ ላይ ጌሙ ሊያልቅ ሲል ደግሞ ይገለዋል። ሌሎቹ አያገቡም ወይ ነው የኔ ጥያቄ። ገባህ አይደለ? 5 ጎል 2 ጨዋታ 5 ጎል ምንድነው እንዴ? 18 አደረገው ሪኮርዱን። ኤምባፔ ሌላ 2 ዓለም ዋንጫ ተጫውቶ እንዳይደርስበት ሊያርቀው ነው እንዴ? ለሚቀጥለው 6 ነጥብ አላቸው። የሚቀጥለው ጨዋታ ጆርዳን ነው። ከገባ 4 ጎል ሌላ 4 ጎል ከዛ ላ 9 ጎል ኦሬዲ በ3 ጨዋታ። እንደዛ አይነት ነገር ነው እየታየኛለው። ማረፍ አለበት። አያርፍም እንደ ሜሲ ደጋፊዎች ምን እሺ ነው እንዴ? አረ ደግሞ ከበረኛ ጋር ተገናኝተው ይስታሉ። አምጪ አባቴ ነው ያለውልሽ። ባለቀ ሰዓት እስካሁን ድረስ አንድ ያገባንባችሁ አውቀን ለማጓጓት ነው። ሰው ይደብረዋል፣ እየተኛ ነው። አርጀንቲና አንድ ስታገባ እየተኛ ነው የሚባል መረጃ ሰምተናልና አዝናንተን አንድ ጎል አግብተን አዝናንተን አሰቃይተን እናንተን ተስፋ ሰተን ምናምን ባለቀ ሰዓት ነው የምንገለው ካሁን በኋላ እያሉ ነው የሚመስሉት። አረላሽ ምን ውስጡን የገባሁት አንተ ስንት አይነት አለሌ በዛበት ከዛው እያለ ተገላገልኩ ሲል የማንም ሾርት መቀለጃውኝ ልቅር የዚህ ሜሲ ማይለያል። የሜሲ ደስ ይለው 3 ጎል ያገባል፣ ደስ ይለው 2 ጎል ያገባል፣ ከፔናልቲ ውጭ ያገባል፣ ደስ ይለው ፒኬ ስታል መቀለጃ መጮቻ የሜሲ መጮቻ ሆኛለሁ እኔ በቃ ዘንድሮ። ኧረ አንተ ሰው የራኔ መፈጠር አታስለቅስ ነው ጀማው። ሮናልዶ እኮ በጣም የጀግኖች የቤስቶች ቤስት ተጫዋች ነው። ግን ከሜሲ አንጻር ወራዳ ተራ ራንደም ተጫዋች፣ አማተር ተጫዋች፣ የሻምፒዮንሺፕ ተጫዋች ነው የሚመስለው። የእውነት እንዴት ነው ሜሲና ሮናልዶ ተወዳድሩት? በምን አይነት መለኪያ እንዲህ ከሜሲ አንጻር ተራ ወዳቂ ለከስከስ ዝም ብሎ መንደሬ ኢትዮጵያ ፕሪሚየር ሊግ ተጫዋች ነው የሚመስለው እኮ ከሜሲ አንጻር። ምን አይነት ሜሲን እያየን እንደሆነ እንዴ! አያረጅም እንዴ? ኤአይ ነው ወይስ ሮቦት ነው? ይሄማ ከሮቦትም ከኤአይም የፈጣሪ ስጦታ ነው እኮ የፈጣሪ ስጦታ ነው። ሜሲ ገና ላሊጋ መጫወት ይችላል፣ ፕሪሚየር ሊግ መጫወት ይችላል፣ እዛ ሱዊ ግመሌ ሊግ መጫወት ይችላል። የትኛውም ሊግ ለሜሲ ተራ መንደሬ ሊግ ነው። መንደሬ ሊግ በፈጣሪ ሜሲ ያለ ማለት አርጀንቲና 3 ነጥብ አያሳስባትም። አርጀንቲና ዛሬም በሜሲ 2 ግብ ብቻ 3 ነጥብ ይዛ ወጣች። 5 ግብ አስቆጥሯል በ2 ወርልድ ካፕ ጨዋታ። ኧረ ይሄ ሰው ባይዜ እዚህ ሀገር ያላችሁ ድንቁር ያላችሁ ሰዎች እኮ ናችሁ ሜሲ ሰው እንዲጠላ የምታደርጉት እንጂ ይሄ ሰውዬ ማን ይጠሏል? ይኸውላችሁ ኦልሬዲ አርጀንቲና በቃ ከግሩፑ አልፋለች። አሁን ቀጣይ ነገ ለፖርቹጋል ተጋግዘን ነው መቋጠር ያለብን። ማንም እዚህ ጋር የሮላንዶ ደጋፊ ሜሲ ላይ ቁጭ ብሎ የሚቋጠር የለም። ምክንያቱም የተማረ ሰው ብቻ ነው ያለው ሮላንዶ ጋር። አባቴ ሜሲ ደጋፊዎች እንኳን ደስ አላችሁ። ድንቁር ያላችሁ ግን ገብታችሁ ስለ ኳስ ብትማሩ ጥሩ ነው። መልካም ማዳር። እዚህ ምድር ላይ ደግሞ እንደ ኳስ ሸሌ የለችም። እናቴን የምሬን አሽቃባጭ ላለው የምታሸረግድ ስትወድቅ ደግሞ የምታጠጥልህ ኳስ ነች። የምሬን 2 ጎል ዛሬ ማገባ፣ 2ኛው ጎል ፈልጋ እግሩ ላይ መጣች ፈልጋ እና ይሄ ሰው አይችልም ጋይስ፣ በደንብ ነው የሚችል። የምሬ ነው በቃ እኔ ሜሲን የሚጠላ ሰው የምሬ ነው እናትና አባቱን የሚጠላ ሰው ነው የምሬ ነው። እኔ ሲያርሰብ እንደጋፊ ላይ በቃ ይችላል፣ የምሬ ነው ይችላል። ለአልቫሬዝ የሚገርም ኳስ ፓስ አረገለት፣ ተመልሳ መጣ ደግሞ እግሩ ላይ ጠቅ አረጋት። አጀረ ደግሞ ኧረ ምን አይነት ጊዜ ነው ጋይስ! ሰዎች ሊዮኔል ሜሲ ዛሬ 2 ሪከርዶችን መስበር ችሏል። አሁን ይህን ቪዲዮ በምሰራበት ሰዓት እንግዲህ የአርጀንቲና ጨዋታ እየተካሄደ ነው። እናም በዛሬው ጨዋታ ላይ ሊዮኔል ሜሲ ጎል ማስቆጠሩን አስመልክቶ እንግዲህ 2 ሪከርዶችን እንግዲህ ሰብሯል። አንደኛው ያው በዓለም ዋንጫ ታሪክ ብዙ ጎሎችን በማስቆጠር እንግዲህ የመጀመሪያውና ብቸኛው ተጫዋች መሆን ችሏል። ባለፈው ከሚሮስላቭ ክሎዝ ጋር ተጋርቶ ነበር። ነገር ግን ዛሬ በብቸኝነት ሜሲ ያንን ሪከርድ መያዝ ችሏል። በአጠቃላይ እስካሁን ድረስ 17 ጎሎችን ማስቆጠር ችሏል ዓለም ዋንጫ። ሌላኛው ሪከርድ ደግሞ ተከታታይ 6 የዓለም ዋንጫ ጨዋታዎች ላይ ጎል በማስቆጠር ነው። ከሱ ጋር አብረው ሌሎች 2 ተጫዋቾች አሉት። ይህንን እንግዲህ ጆይንት ቶፕ ስኮረር ነው የሚሆነው። ተከታታይ 3 የዓለም ዋንጫ ጨዋታዎች ላይ ጎል በማስቆጠር እንግዲህ 2 ሪከርዶችን ዛሬ መስበር ችሏል። በዚህ የሚቀጥል ከሆነ እንግዲህ ሊዮኔል ሜሲ ዓለም ዋንጫ ላይ ያሉትን ሪከርዶች በሙሉ የግሉ ማድረጉ አይቀሬ ነው። ምንድነው ሜሲ ምንድነው? እሺ ዛሬስ ይኸው ተቀበለ። የዓለም ዋንጫው ኮከብ ጎል ደፋ ንክስናው ነው። ይሄንንም ይኸው ኮከብ ጎል አግቢ ሆነ። ኮከብ አሲስትም ለምን 1 ነው ይቀር 45 ደቂቃ ይቀራል ገና
ማንም ይስታል እኮ ፔናልቲውን ሳተው ምን ችግር አለ? ፔናልቲ እኮ ይሳታል። ቅር ካላረካ አይመችህም ነው ሜሲ። ቆንጆ ጎል ካልሆነ አይቆጠርም ብለው ነው ዘንድሮ እንደዚህ አይነት ጎል የምታገባው። ኧረ ሰውዬ ምንድነው? ልተቻቸው እኮ አርጀንቲናን እኮ አፌን አሹዬ። ኧረ ሜሲ ላይ በጣም ተንጠልጥለዋል። በሌላ ቻንስ ክሬዝ መደረግ አለበት። በጣም ማንቱማን ማርክ እየተደረገ ነው ብዬ ቪዲዮ ልሰራ ስል ቅርቅር። በእርግጥ ከግራም ከቀኝም ቻንሶች ክሬት መደረግ አለባቸው። ሜሲ ማንቱማን በጣም ማርክ ተደርጓል። ችግሩ ግን ሜሲ ብዙ ኳሶችን ሊሳሳት ይችላል ምናምን። አንድ ደቂቃ አልኩኝ እንደው 5 የሆነ 2 ሰከንድ 3 ሰከንድ ኮንሰንትሬሽን አተክ ዞር ስትል ማለት ነው ኳሱን መረብ ውስጥ ነው ያለው። ቀርቅሮታል። ያውቃሉ ደግሞ አርጀንቲናዎች ይሄንን ዝም ብለው ይሰጡታል። የሆነ ሳያገባ ያወጣል። ኧረ አንተ ትለያለህ። 5 የወርልድ ካፕ ጎል አርጀንቲና 5 አገቡ፣ 5ቱንም ሊዮኔል ሜሲ። ማን ሰውዬ ልክ አይደለም። 39 ዓመት የሚሞላው ሰው በፍጹም አይመስልም። ማን እኔ አንዳንድ የአርጀንቲና ብሔራዊ ቡድን ሳይሆን እንዴት እንደምቀና እናቴ። ሁለተኛውን ጎል አይታችኋል የሜሲ ሁለተኛውን ጎል አይታችኋል አይደል? ልጁ ስፔስ ነበረው፣ ማግባት ይችላል። ሜሲን አየው፣ ሰጠው። ማን እንዴት ካፕቴናቸውን ሪስፔክት እንደሚያደርጉት እንዴት ፕሮቴክት እንደሚያደርጉት ማን እኔ አንዳንዴ ይቀናሉ በአርጀንቲና። እናቴ ተሙ ትክክለኛ ብሔራዊ ቡድን ማለት ይሄ ማን ዘንድሮ ራሱ መፍራት አለባቸው አርጀንቲና። ምክንያቱም የሚጫወቱበት ወይ በጣም ልክ አይደለም። በጣም የሚገርም ነው። ገብቷችኋል? ዲፌንሲቭሊ ኦርጋናይዝድ አይደሉም፣ ሲከላከሉ ነው እንጂ በጣም ያስፈራሉ። ገብቷችኋል? ዛሬ ሃትሪክ መስራት ይችል ነበር። ልክ እንደ ኤዜ ምናምን የኤዜን ፔናልቲ አመታት ደገመው እንጂ እኔ አሁን ለሮናልዶ እንዴት እንደተሰማኝ ስላልገባችሁ ነው። እናቴ ትሙት ማን ሁሉም ተጫዋቾች ይሞቱለታል። ሰውዬ ሚዲያው ይሞትለታል። እናቴ ትሙት ሁሉንም አጀንዳ ከሮናልዶ ጋር ወደ ኔጌቲቭ መወሰድ ይወዳል። እኔ ማለት ነው አሁን በጣም ለሱ ፊል እያደረኩ በጣም ማለት ነው። እናቴ ትሙት ማን ሊዮኔል ሜሲ በዚህ ሰዓት ለራሱ ብቻ አይደለም የተጫወተ ያለው አርጀንቲና ብቻ አይደለም ለሌላም ሰው የተጫወተ ነው ብዬ ነው የማስበው። ይሄ በዝም ብሎ አልተነሳሳም። ግድ የላችሁ ሜሲን ያዩት ነበር ዛሬ እና የሆነ እልህ አለ ውስጡ። ምንድነው እልህ? ምን ፕሩቭ ለማድረግ ሪከርድ አያሳድም። እንግዲህ እንደሰማችሁት ነው። ሪከርድ ራሱ ሲነገረው ምናምን ብዙ ኬር አያደርግበትም። ነገር ግን እኔ የታየኝ እልህ አለ። ያው እንደሰማችሁት ባለፈው ጊዜ አባቱ እንደታመ ይታወቃል ሜሲ በጣም የሚያሳዝን ሁኔታ እና 2 ዓመት በኋላ 39 የሚሞላው ሰው ነው እና እሱን ተከትሎ ግን አይ ቲንክ ለሱ አትሊስት ከእሱ አጠገብ ካልሆንኩኝ በዚህ ሰዓት እሱን የሚያስደስት ነገር ልስራ፣ እሱን ላክራው የሚል እልህ ይመስለኛል። እኔ ምክንያቱም ኢንተር ሚያሚም ሲጮት አይቼዋለሁ፣ ግን ጎሎቹ ሰለብሬት ያደርጋል። በቃ ተጫዋብጦ ያልፋል። የሚገርም ጎሎች ያቀርቡ። እዚህ ግን ሰለብሬት ሲያደርገው ራሱ እልህ አለ። ኦብቪየስሊ ለሀገሩ ነው የሚጮተው፣ ይጠብቃል እንደዚህ ነገር እንዲመጣ። ግን ለየት ያለ ነው። ገባ በልቶ የመጣ ሰው አይመስልም። የሚገርም ነው። አንድሬስ ሜሲ በዓለም ዋንጫ ዙሪያ ምንም እያመለጣችሁ ከሆነ ፕላስ ብቻ እንዳይረሳሳችሁ ኮንታ ያስቀጣችሁ ኮፒ ሊንክ ቢደረግ እያንዳንዱ ጨዋታ አይተናል። ፕሌሊስት ከስራ አስቀምጥላችኋል። ገብታችሁ ድንገት ያመለጣችሁ ጨዋታና መስማት የምትፈልጉት ሰሆነ ጨዋታው ላይ ገብታችሁ ማየት ትችላላችሁ። ፕላስ ብቻ እንዳይረሳሳችሁ ኮንታ ያስቀጣችሁ ኮፒ ሊንክ ይደረግ። እኔ ምን ኮመንተሪ የፈለጋችሁን አስቀምጡ። በዚህ አይነት በቃ ምን ልበል ከዚህ በኋላ ምን ማለት ይቻላል? ሲምፕሊ ኢኔቪታብል ዘ ሊትል ቦይ ፍሮም ሮዛሪዮ ሳንታ ፌ ይሉታል። በቃ እኔ ምን ትገልጻለህ? ከዚህ በኋላ ቃላት መፍጠር ትጀምራለች። ምን ብለህ ትገልጸዋለህ? አሁን ይህን ሰው እኔ እንደምታውቁኝ ያው ፕሪፈረንስ ላይ ወደ ክርስቲያኖ አደላ ሪያል ማድሪድ ደጋፊ ደግሞ ነገር ግን በቃ አይን እምቢ ሊልህ ይችላል እንጂ ይህን አይተህ እንዴት ዝም ትላለህ? ኧረ ግድ የለም ስማ፣ የሚገርም ያው ክርስቲያኖ ላይም ትንሽ ክሪቲሲዝሙ በዝቷል። የእሱ ላይ እንመጣበታለን። ነገር ግን ዛሬ የሜሲ ቀን ነውና ምን አይነት እንቅስቃሴ ነው የምንመለከተው? እኔ በቃ ግራ ገባ። አርጀንቲኖች ራሱ የተንቀሳቀሱ ያሉበት መንገድ ያው እንደምታውቁት አሁን ሴታፓቸውን በጣም ቀያይረውታል። ዊንገሩላ ሳይጠቀሙ ሁሊያን አልቫሬዝም ያው ገና እያገገመ ነው። ከእሱ አጠገብ ይሰለፋል። ላውታሮ ማርቲኔዝ እነሱ በጣም አሪፍ ናቸው። ሁለቱም በጣም ፕሬሲንግ ማሽን ናቸው። ለሜሲ ይንቀሳቀሳሉ። ሲያስፈልግ ደግሞ ሜሲ ማገዝ ይችላሉ በጎል። ከዛ ውጭ ግን ሚድፊልደሮች አይታችኋል፣ ክራውድ አድርጎታል። ማን ሜዳው ይሄ ስካሎኒ ከሰራቸው ነገሮች ውስጥ ራሱ በጣም ፕሬስ ይገባዋል ብዬ አስባለሁ። በደንብ አይወራለትም ስካሎኒ እንደው ከድሮም ጀምሮ ያው አንዳንድ ይገባ ወጣ ይላል እንጂ እና በጣም ጭንቅላት የሚፈልግ ስራ ነው። ለሜሲ ራነሮችን ጨምሮ ለሜሲ ኮንፈርት እንዲሰጠው እያረገው ከዛም አልፎ ደግሞ ሜሲ እንደዚህ ያህል እንዲጮት ደግሞ እነሱ እንዲረዱትም እያደረገው ነው። አርጀንቲና ደግሞ ምን ያህል ኮምፓክት እንደሆነ ሁለቱ ጨዋታዎች ላይ እያያችሁ ነው። የስ አልጄሪያ፣ ኦስትሪያ ምናልባት አገሪቷን እናጣጥ ይችላል። ግን እኔ ሙሉ 40 ምናምን ጨዋታ እንዳየ ሰው ዓለም ዋንጫው ልንገራችሁ የትኛውም ቲም የዋዛ አይደል። ለሀገሩ ሰው የሚጮትበት ሌቭል ለየት ይላል። እርግጠኛው የምነግራችሁ እና እንደዚህ ኮምፓክት ሆኖ የሚቀጥል ከሆነ የተሻሻልክ እንጂ የቀነስክ አመጣም ብዬ ነው ማሰቡ። የስ የተሻሉ ቲሞች ይኖሩ ይችላሉ ምናልባት ስታያቸው፣ ግን ሜሲ መኖሩ እዚህ ጋር
በጣም 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 ቁልፍ ነው ለአርጀንቲና። በቃ እንዴት ብዬ ልገልጽላችሁ እንደምችል አላውቅም። የአርጀንቲና ከስትራክቸሩ ጀምሮ እንዴ እኔ እኮ ቢገርማችሁ ኳሱን ራሱ እኮ በጣም ይዞታል። ከኳስ ውጪ ራሱ አርጀንቲና ጨዋታውን የተቆጣጠረው እኔ በጣም እያስገረመኛል። አንድ ከኳስ ውጪ ጨዋታውን የተቆጣጠሩት በሚገርም ሁኔታ። ምናልባት እንደዚህ ከኳስ ውጪ ስትሆን ምናልባት ትላልቅ እነዚህ በጣም ፍራንስ ነው የሚባሉ ቲሞች ጋር ልትጨነቅ ይችላል። እሱ በጊዜ ሂደት ነው እንዳልኳችሁ፣ ግን ኢምፕሩቭ እያደረክ የምትመጣው እያስተካከልክ ትመጣል። ከዚህም በላይ ላውታሮ እንትና እኮ ኤሚሊያኖ ማርቲኔዝ እኮ ምንም ስራ የለበትም ሆኖ ሁለት ጨዋታ በቃ ክሮሶችን ከላይ የሚያደርጋል። ከዛ ውጪ ዋፍ በቃ እየተሞከረም አይደለም። ዲፌንሱ በተልም የማን ሄደው አርጀንቲና ይመቻችሁ። በእውነት በጣም የሚገርም ስራ። እኔ ስለ ሜሲም እነሱን ተወርቶ የሚያልቅ አይነት አለ የሚንቀሳቀሱበት መንገድ ይመቻችሁ። በቃ ምን ትላለህ? ከዚህ ውጭ ኳስ አድናቂው እኔን አለማድነቅ ከባድ ብጠላችሁ እንኳን ማለት የሚጠላችሁ ካለ እንኳን ብዬ ነው እና ያ የሚገርም አንተ ሜሲን ማለት ነው በእግር ኳስ ብቃቱ ዙሪያ መከራከር ማቆም አለብን። በቃ የምሬን ነው ምላችሁ። ወይኔ እናቴ ትሙት ነው ምላችሁ። በቃ ማቆም አለብን። ከሌላ ዓለም የመጣ ፍጡር ነው። እኔ እድሜው ስንት ነው ሁሉ ነገር ሊጣራለት የሚገባ ተጫዋች ነው። ማን አንተ አርጀንቲናዎች እኮ በጣም ይጠሩለታል። ያንን ኳስ አሁን ሁለተኛውን ጎል ያስቆጠረውን ኳስ ማለት ነው። እንዴት ነው ያንን ኳስ ወደ ጎል የማይሞክረው? አይሞክረውም እኮ ይልቁንም ሜሲን ይጠብቁታል። አርጀንቲናዎች ራሳቸው ተጫዋቾቹ ሜሲን ይጠብቁትና ሰጥተውት እንዲያገባ ያደርጉታል። የሱ ልዩ ብቃት ደግሞ የተሰጠውን ኳስ አያሳፍራቸውም፣ ጎል አድርጎ ያሳያቸዋል። አሁን ጥረቱን አይታችሁታል። እሱ ጋር ሁለት ጊዜ ነው የመጣው ኳስ፣ ሁለተኛው ኳስ ሎጪ ቀን ተቆጠረ። ይሄ ተጫዋች በእድሜው መከራከር አለብን። በቃ በእግር ኳስ ብቃቱ ላይ ምናምን አይደለም። የምሬን ነው የምላችሁ። እኔ ማለት ነው አጨበጨብኩኝ። የሁለተኛው ጎል በዛ ሰዓት ላይ ላደረገው ጥረት ጭራሽ ሃትሪክ ሰርቶ ነበር እኮ። ቅጣቱን አይታችሁታል አይደለ? ሃትሪክ ሰርቶ ነበር። ፔናልቲውን ቢያስቆጥሩ በተከታታይ ጨዋታ ሃትሪክ ሰርቶ ነበር። እና ያው ሰው ነው። የምሬን ነው። ምንድነው ነው? እሱን ነው ማጣራት ያለብን። ትችላለህ፣ በጣም ነው የምትችለው። ሜሲ እንግዲህ ሪኮርዶችን መሰባበሩን ቀጥሏል። ጀምአው እንደምታዩት በሁለት ተጫዋቾች 5 ግብ ደርሷል። ዛሬ 6 ጎል መድረስ ይችል ነበር። ያው ፔናልቲውን እንደሳተ ታስታውሳላችሁ። ሌላው ደግሞ በዓለም ዋንጫ ታሪክ ማለት ነው ብቸኛው ማለት ነው ይላችሁ በሴቶች ውድድርም ጭምር የብራዚሏ ማርታ በልጦ ማለት ነው 18 ግብ በማስቆጠር ማለት ነው የዓለማችን ከፍተኛው ግብ አስቆጣሪ እዚህ መድረክ ላይ እንግዲህ ሜሲ መሆን ችሏል። ጀምአው በነገራችን ላይ ሜሲን ጨካኝነት የምትረዱበት ማለት ነው በመጥፎ ሪከርድ እኔ ነኝ ብሎ ራሱ ይዞታል። ጀማው ከ1966 በኋላ በዓለም ዋንጫው መድረክ ላይ ማለት ነው ብዙ ፔናልቲ የሳተውም ተጫዋች ሊዮኔል ሜሲ ሆኖ ቁጭ ብሎላል። አባቴ በሁሉም መድረክ ተቆጣጥሮታል። ዘንድሮ መፍራት ያለባችሁ ማለት ነው እጅግ በጣም ብዙ ጎሎችን አስቆጥሮ በዚህ መድረክ ላይ እንግዲህ ተቆጥሮ ማቅ አይነት ግቦችን አስቆጥሮ ሊያጠናቅቅ ሁላ ይችላል። እስቲ ረሳሁት ያልጠቀስኩት ደግሞ ካለ እዚሁ ኮሜንት ሴክሽን ላይ ዘርገፍ አድርጉልኝና የዚህ ልጅ ጉድ ተነግሮ ስለማልቅ በእጁ ያሉት ሪከርዶች ብዛት ማለት ነው ኮሜንት ሴክሽን ላይ አስቀምጡልኝ። ጀምአው ይህ ልጅ ማን ነው ምላችሁ? እግዚአብሔር ዛሬ በአርጀንቲና ብሔራዊ ቡድን ቀን ነው። ከምሬ ነው ምላችሁ። በቃ ምንም እግር ኳስ ተጫዋች እኮ አይመስሉም። በቃ የሆነ ጋንግስተር አለ አይደለ? የሆነ ሰፈር ይሄ በቃ ጋንግ አሸባሪዎች ምናምን ወይ ደግሞ የሆነ የጦርነት ቡድን አባል ምናምን ነው የሚመስሉት። ምንም እግር ኳስ ተጫዋች አይመስሉም። ከምር እንዴት ነው ኳስ ሲይዙ ሜሲ ዞር ብሎ የሚያዩት? የሜሲን ጎል አይታችሁታል አይደለ? ሜሲ ደግሞ ትችያለሽ፣ የወርልድ ካፕ የምንጊዜም ኮከብ ጎል አግቢነቱን በእጁ አስገባችሁ። ትችያለሽ። አርጀንቲና ብሔራዊ ቡድን አስቀናችሁኝ ዛሬ ማለት ነው። ክርስቲያኖ ሮናልዶ የላቲን ብሔራዊ ቡድን የሆነ አንድ በቃ የላቲን ተጫዋች እንዲሆን ተመኙኝ። ከምር የሆነ ኮሎምቢያ ወይ ኡራጋይ የሆነ ቺሊ ምናምን እንዴት ነው የሚጋደሉለት ለሜሲ? እያያችሁ አይደል? ኳስ ይዞ እንዴት እንደሚወስ ሜሲ አሉ እንጂ እነ ኮንሴሳው እነ ቪቲኒያ ምናምን ያህ ኔቬዝ ምናምን ልምሻ የሆኑ ተጫዋቾች እግዚአብሔርን ሮናልዶ የማይመጠነው ቦታ ሆነ እኮ ነው ዛሬ እንደዚህ የምትሆነው። እኔ አባት አንተ ብቻ እኮ ነው ያላቸው። ለምን እንደዚህ እንደሚሆኑ እኮ ግራ ነው የሚገቡኝ። በአርጀንቲና ብሔራዊ ቡድን ቀነውኝ መቤቴ። ሜሲ ደግሞ ትችያለሽ። ኧረ ወንድሜ የማይመጥን እኮ ቦታ ሆነ ነው እኮ ሁለት ኔሽንስ ግን አንድ አውሮፓ ዋንጫ በአንተ እንዳበል እኮ ረስተው ነው እንደሚያደርጉ እኮ። ከምሬ ነው የምልህ እንዳለ ክብረ ቢስ ምድረ ህፃን እንዴት እኮ እንደሚያቃጥሉ ከምሬ ነው የምልህ። ዋጋ ሳጡ ዋጋ። ዞሮ አንተ የምን ጊዜ ምርጡ ተጫዋች ነሽ ለፖርቹጋል። በአንተ ነው ሁሉ ያዩትሽ ወንድሜ። አይዞሽ ፖርቹጋል የምትባል ቲም ግን አንተ ብቻ ከብሔራዊ ቡድን ሪታየር አድርግ። እንዲች ጫዋ ዞር ብዬ የማያላት ክለብ እንዴት አባቱም ታስጠላ ክለብ እንደሆነች እኮ ፖርቹጋል ከምር። ወይኔ ወንድሜ ወይኔ
አርጀንቲኖች ግን ትችላላችሁ። በዚሁ ከቀጠሉ ግን ከምር ግማሽ ፍጻሜ ወይ እስከ ፍጻሜ ሄዳሉ አርጀንቲኖች። ምንም ጥርጥር የለውም። ላቲኖች ሲጀመር ይችላሉ። የሰው ልጅ ጀግናው ደመቀ የአባታ ተክልጅ ወንዱ ደመቀ እጅ ስጥም ነው ትበሳ ቆደቀ የምንጭ ነው ጎንደር ተወሎ መቅጠም ነው እንጂ ዝናር ገድግሎ እጅ ስትለው ሸረኛ ባንዳ አጋድሞት የደነፉ። እስቲ ስም አውጡላት ለዚህ ለአስማቷ ፍቅር ታስይዛለች ደግሞ እኮ ፍጥነቷ። አንዴ አስማት ነው ሜሲ አስማት ነው፣ ሰው አይደለም፣ ኤአይ አይደለም፣ የሆነ አስማት ነው። በቃ ምንም ልናገረው አልችልም እንጂ በዘመናችን ባይደወይ ማለት ነው በጣም እድለኛ ነን እንደ ሜሲ አይነት ተጫዋች ማየታችን። ሜሲ ኢንተጎት ምን አይነት ሰው ነው? ፍቅር ይዞኛል፣ ከሜሲ ይዞኛል። በፊትም ጠገበኝ። ትችላለህ የኔ አባት፣ በቃ ምንም አልልም። ትችላለህ። እሺ በዚህ አይነት አሁን ለ2030 አይጫወትም ነው የምትሉኝ? ሰኞን እኔ በጣም ከምጠላቸው ቀኖች ውስጥ አንዱ ነበር። በሚገርማችሁ ሁኔታ ማለት ነው ዛሬ ቀኑ ጥሩ አይደለም ለኔ የነበረው፣ ግን በዛ ጥሩ አለመሆን ውስጥ ሜሲን ማታ አየዋለሁ የሚለው ነበር ቀኔን ሰላም አድርጎልኝ የዋለው። አሁን ደግሞ ሜሲን አየሁት ሰላሜን አግኝቼ ላድር ነው። እኔ ምን እንደምታሳዝኑኝ ታውቃላችሁ? ሜሲን የምትጠሉት ሜሲን የማትወዱ ሰዎች በጣም ነው የምታሳዝኑኝ። የምር ማለት እንዲህ ነው ብዬ ልነግራችሁ ማልችል። ሰላማችሁን ነው ያጣችሁት፣ ጤናችሁን ነው ያጣችሁት። በዚህ በሜሲ ችሎታ እየተዝናናችሁ እድሜያችሁን አለመኖራችሁ የሆነ ቀን ይቆጫችኋል። እኔ በጣም ነው የምታሳዝኑኝ የምር በጣም ማለት በቃ በዚህ ሰዓት ሜሲን የሚጠላ አይነት ሰው የሚያሳዝነኝ ሰው የለም። አናድደኝም፣ ያሳዝነኛል። ምን አይነት ምትአት የሆነ ሰው ነው በእግዚአብሔር! ምን አይነት ሰው ነው? ምንድነው የምንለው? ቆይሽ አሁን ስለዚህ ሰውዬ ምን ብዬ አውርቼ ልጨርስ? እኔ እኮ በየጊዜው የሚሰራው ስራ በቃ አፌን እያስያዘኝ መናገር የምችለውን ነገር ሁሉ እያሳጣኝ እኮ በቃ እንዴ እቺ ብቻ ናት የምታወራው ስለኔ እስኪለኝ ድረስ ማለት ነው። ምን ልበል? ምን በቃ ምን ልናገር? የምትሰሙትስ ምኑን ነው ሰምታችሁ የምጨርሱት? እኔ ዛሬ አሁን በአርጀንቲና ማሊያ ማለት ነው ባርሳ የነበረውን ሜሲ ነው ያየሁት። አይታችሁታል የመጀመሪያውን ጎል። ይሄኛውን ጎል ደግሞ ሁለተኛውን ጎል ከጎሉ የበለጠ ያስቻገረበት አሲስት ያደረገበት፣ እኔ አሲስት ነው እንዲመዘገብ ነበር ፍላጎቴ። እንዴት አድርጎ አሹልኮ እንደሰጠው ደግሞም አላገባ ሲሉ ደግሞ ኧረ እናንተ ለእናንተ ከምሰጠናም ብሎ እንደገና ደግሞ ስንት አድርጎ ነው ያገባው። ምንድን ነው የምንለው ስለ ሜሲ? ስታዲየም ሙሉ ስለ ሜሲ ምን ቃል አጣኮ? ቃል አሳጣን እኮ ሜሲ፣ ቃል አሳጣን። ምን ይሻልናል? ይሄ ነው ሜሲ፣ ተነግሮ ማያልቅ ታሪክ የሆነ እራሱ እግር ኳስ የሆነ ሰውዬ። ምን ይደረጋል አሁን ይህንን? እሺ በዚህ አይነት አሁን ለ2030 አይጫወትም ነው የምትሉኝ? ዛሬ ሜሲ የት ሜዳ ላይ ነው ያላያችሁት? ተከላካይ ጋር በረኛ ብቻ እኮ ነው ያላያችሁት ዛሬ። እንደ 18 ዓመት ጎረምሳ ሙሉ ሜዳው 90 ደቂቃ ብቻውን ሲፈነጥዝበት አመሸ። ይህ ሰውዬ እሺ አሁን በቅርቡ 39 ዓመት ይሞላዋል ቢባል ማን ነው የሚያምነው? ሀቢቢ እኔ ከአቅሜ በላይ ነው የሆንከው ቦስ። ኧረ በአላህ ሁለተኛውን ጎል ተውት። ፓስ ያደረገበት መንገድ አይታችኋል? አይ ቲንክ ለአልቫሬዝ መሰለኝ የሳተውን ኳስ በኋላ እሱ አስቆጠረው። ማን ስለ ከባድ ነው። እኔ በጣም እድለኛ ነኝ በዚህ ጀነሬሽን ስለ ሮናልዶንም እሱንም ማየቴ ማለት ነውና ዋው ማድነቅ ነው። ምንም ማድረግ አይቻልም። ታውቃላችሁ የሮናልዶ ፋን ነኝ፣ ግን ይህንን ሰው አሁን አለማድነቅ አሁን እየመሰለኝ ያለው ነው ፕራይም ባርሴሎና ላይ ያለው ፕራይም ሜሲ ነው እየመሰለኝ ያለው። ሀቢቢ ኧረ ይመችም። ይህን አሁን ከጥላቻ ወታችሁ ለመመልከት ሞክሩ ወገን፣ ይብራራላችኋል። የምር በጣም በብዙ ነገር ኧረ በአለ በሁለት ጨዋታ 5 ግብ ማነው ተማችም ማን ይመረጥ ይችላል? ሀቢቢ እድለኛ ናችሁ ስፔሻሊ ሱፋኖች። ፔናልቲ ሳተ ብለ የተደሰትኩላ ሜሲ እንዳገባ። ያው ሜሲ ሲያገባ በጥቺ ፊታችሁ ቆማለሁ እያችኋለሁ። አግብቷል። አንድ እንጉን ቁጥር አንድ ብለ ፕሌይስቴሽን ጀመራችሁ አይደለ? እኛ የፈለግነው ጨዋታ እንዴ ምን ፕሌይስቴሽን የምታሳዩን? ሊሆን አይችልም። አስረ እንዴ ገና በ23 ዓመቱ ልጁ ሲቧርቅ የነበረውን አምጥተውን ሊሸውዱ ኤአይ ታጫውትልኝ ጀመር ብለ ለምን በቃኝ አትልም? አንተ ሰውዬ እንዴ ለምን አርፍ አትልም? ቆይ
ገና ልጆች እኮ አሉ እንዴ። ስማ በአዲስ አካሄድና አገባብ መጥቶልሃል አርጀንቲና ያራዳ ልጅ። እኔ ያለ አርጀንቲና ፈውጥቶ ራሱ እኔ የሚያገባው ሜሲ ነው፣ የሚገባበትም ታሪክ የለም። ወደዛ ነው። አቤት አቤት አርጀንቲና ዛሬ አትሪክ የመሰራት እድል ነበረው። ባይዘው ያራዳ ልጅ አይደለም አይን ውስጥ መግባት አንፈልግ በሚለው በስላይስ ገብቷል። አወጣጥ አገባቡን አሳምረ ነው አይነት ጨዋታ። አረ ጉድ ፈልቷል። አረ ጎበዝ ጉድ ፈልቷል። አረ ጨዋታው ደርቷል። ምን ሊያረጉን ነው ያራዳ ልጅ? እንዴት ነው መውጫ መግቢያው የሚሆነው ነው? አሁን እንዴት ነው ነገሩ ነው? ይህን ሰውዬ ንጉሥ ያላልክ ማንን ልትል ነው ነው? እኔ ይህንን አስረግጥልኝ። እንደው ይታደሉታል እንጂ አይታገሉትም። ሌላ አማርኛ የለውም። በቃ ጨርሰናል። ምን አይነት ፍጥረት ናንተ ደግሞ? ነው ሜሲ ምንድን ነው ያገጥጣና እሺ እናርሽቃኛም እንዴ ሁሉ አንተ እንዴ አንተ በቃ አቡዬ ከዚህ በኋላ ማለት እንዳትቋጥር ሜሲ ላይ እንዳትቋጥር እንዴ አንተ ሜሲ ላይ በቋጠርክ ቁጥር ማለት ነው ሜሲ ሪከርድ እየሰበረ በየጮታው ሃትሪክ ዛሬ ሃትሪክ መስራት ደብሮት ማለት ፔናልቲ ስቶ ምናምን 2 ጎል ያስቆጠረው ማለት ነው። ገና ማለት ነው አንቺ መቋጠር ከቀጠልሽ ማለት ነው የቱርናመንቱ ምርጥ ተጫዋች የውድድሩ ኮከብ ጎል አስቆጣሪ እንዳለ ሪከርዶችን በራሱ ነው የሚያደርጋቸው። ስለዚህ እዚህ ላይ ይብራብሽ ማለት ነው። በቃ አቁሚ መቋጠር። ኧረ በስመ አብ ምንድነው ባክ ቱ ባክ ሃትሪክ ሊሰራ ነበር እንዴ? ፔናልቲውን ጋድ ምን ይሳደዋል ፔናልቲውን። ኧረ በለው ኤኒዌይስ ግን ያገባኛል አያገባኝም አይመቸው ግን በቃ ሌላ ሌብል ማለት ነው። እኔ እንዳልኳችሁ በዚህ ፕሌይንግ ስታይል በዚህ አጭውት በቃ የቱርናመንቱ ቶፕ ስኮረር ካሁኑ እኮ 5 ጎል በሁለት ጨዋታ 5 ጎል ፌር ነው እንዴ? አይደለም በፍጹም እንዴ። ገና ከሆኑ 5 ጎል በሁለት ጨዋታ አስቡት። በቃ በየጨዋታው ያስቆጥራል። ይሱይ 90 ደቂቃ ተጫውቶ ጎል አያስቆጥርም ማለት ከባድ ነው። ስለዚህ አቡዬ መቋጠርሽን አቁሚ ማለት ነው። አንቺ እየቋጠርሽ እኛ ዋንጫ በላን። አሁን ደግሞ እየቋጠርክ ሜሲ ላይ ሜሲን ዋንጫ ልታስበላው ነው። አይሆንም። ኤኒዌይስ ማለት ነው እኛ አርጀንቲናን ወይም ብለ ቴሌግራም ላይ ማለት ነው በቃ ልንበለው ነው። አሁን 2 ጨዋታዎች 3 ጨዋታዎች ነው የሚቀሩን ማለት። ስለዚህ በዚህ ዩዘርኔም ማለት ቴሌግራም ዩዘርኔም ተቀላቀሉ። ባዮ ላይ የምትጫወቱበትን ሊንክ አስቀምጬላችኋለሁ። ፕሮሞ ኮድ አዴቲፕስ ምትሉችን ተጠቅማችሁ መብላት ትችላላችሁ ማለት ነው። እዚህ ብቻማ ለማንኛውም ገንዘባችንን መብላት አለብን። አትሊስት በገንዘቡ ማካካስ መቻል አለብን ማለት ነው። ኢንዌይስ ይመቻችሁ፣ ይመቸው ሜሲ አጅሬ ጎል ሲያዘንብ እያረጀ ሲያብብ ሲፈካ ባለሙ እነ ከሌታሙ ጠበባቸው ጨንቆ ስኬት ከነሱ ርቆ ጆሮ ደግፍ በእንቅርት በቁስል ጨው ክትት የአንዱ ዓለም ሽብርቅርቅ የአንዱ ደግሞ ድብልቅ እርብሽብሽብሽብሽብሽ ቅስሙ ሁሉ ክሽክሽክሽ ምን ጉድ ነው ማ ምን ጉድ አስጠቂ ነው ስኒች ነው ማ ስኒች ሜሲ አስጠቂ ነው። ይኸውልህ አንተ ፍልስጤማዊ ሆነ ሜሲ እስራኤላዊ ቢሆን ሜሲ የሚያደርገውን ነገር መካድ አይቻልም። በቃ የፈለገ ሸምጣጭ ነኝ ብትል በቃ ምንም ማድረግ እግር ኳስ ነው። ገብቷል? እግር ኳስ ነው። ሁላችንም እያየ ነው ያለው ነገር ነው። መሸምጠጥ ማይቻል ነገር ነው። አሁን እኔ ሮናልዶ በቃ ለሮናልዶ ሟች ነኝ። ገብቷል? ግን አሁን ሜሲ የሚያደርገውን ነገር ብሸመጥጥ ሰው ይታዘበኛል፣ ትውልድ ይታዘበኛል። ምንም ማድረግ አይቻልም። እኔ እዚህ ላይም ሮናልዶ ስላመጣሁባቸው አፉ በሉ። ሜሲ 2 ጨዋታ 5 ጎል ዓለም ዋንጫ ላይ ይመቸው። ሌላ ምን ይባላል? ምን አይነት የተረገመ ኩሩሩ እንደሆነ ገብርኤል ነው። ይመቸው። እኔ ምንም ይመቸው። እንኳንም አየው እንኳንም ደረስኩብህ። እግዚአብሔር ተባረክ። ትለያለህ። በፔናልቲ ነው ዓለም ዋንጫ የምትበሉት አላችሁን? ፔናልቲውን ተውን። ይኸውላችሁ አውቀን እየሳትን ነው። ምክንያቱም የንጉሥ ደጋፊ ነን። እግዚአብሔር ቃል የለኝም። ሊዮኔል አንድሬስ ሜሲ የምን ጊዜውም የዓለም ዋንጫ ከፍተኛ ጎል አስቆጣሪ። ዛሬስ ምን ትሉ ይሆን? በረኛው አልቻለም። ዛሬ አልማዳ ትችያለሽ ያራዳ ልጅ አረጀች እያሉ ሰዎቹ ሲያሙሽ አረጀች እያሉ ሰዎቹ ሲያሙሽ ሙሽራ ነሽ ጎል ሰፋ ነፍስሽ ገና 10 ደቂቃ ሳይሞላ ፔናልቲ ሰጥቷቸው ሜሲ ፔናልቲው ሳተው ነው የምልህ። ገባህ አይደል? አርጀንቲናዊ ነጩ ኤዜ ገባህ አይደል? ልክ እንደ ኤዜ አይነት አሳሳት ነው የሳተው። የሮናልዶ ደጋፊዎች ከባድ ቋጠሮ ነው ይዘውባቸው የመጡት። በቃ አላረ በቋጠሮ ሊያስጥሏችሁ ነው። ወይኔ
ፔናልቲ ከእንደገና ደግሞ ማነው ፔናልቲው እኔ ልክ ፔናልቲው ሲሰጥ ማነው በቃ የሮናልዶ ደጋፊዎች ፊፋ ሊሉ ነው ምናምን እያልኩኝ ማነው እየሳኩኝ ነበረ። ከዛ ሜሲ ማነው ተረጋጊ፣ ዛሬማ እናዝናናሻለን፣ ዝም ብለህ ገና 10 ደቂቃ ሳይሞላ አንገለው ምናምን ነገር እነዚህን ኦስትሪያዎችን ብዙ ዜጋ ወደኛ ምናምን ነገር ከነሱ ስለሆነ የመጣው አጫውተናቸው ነው የምንገለው አይነት መልእክት ነው። ገባ አይደለ ሜሲዬ? ወይኔ አባቴ እና ኤዜ ላይ የሳክ ሰው በሙሉ ማነው ያው ገባርለ ጎትም ሜሲ ፔናልቲ ስታል ጎትም ፔናልቲ ስታል አንተ ዱቄት እንኳን ተከላካይ ማለት 10 ቁጥር የሆነ ማቭሪክ ራሱ ፔናልቲ ስታል አረጋጋው አድክም። እንመለሳለን። ዛሬ ወሳኝ ቀን ነው አሉ። ወሳኝ ቀን ወይ ሃትሪክ ምናምን ይደገማል ወይ ደግሞ ኦስትሪያ የሆነ ነገር ይዛ ትወጣለች ነው የምልህ። አቻ ከወጡ ተዘርፈዋል ነው የምልህ። ፔናልቲው መደገም ነበረበት። ገባርለ ሀፍታይም ወጥተናል። አርጀንቲና 1-0 እየመራች ነው። ሜሲ ያው ዛሬ ፔናልቲ ስታል እንዳያችሁት ግን ሲስት ሰው ሁላ ሲደነግጥ ስቅ ነበር። ለምን እንደሳኩ ደግሞ ልንገራቸው። አብዛኛው ጊዜ ሜሲ ፔናልቲ መሳት አመል አለበት ከድሮም ጀምሮ። ነገር ግን እዛው ጨዋታ ላይ ከሳተ ማለት ነው ብዙ ጊዜ ያገባል። አሰቃቂ የሆነ ጎል ያገባል። ከየት እንደሚያመጡ አታውቅም። እኔ ያዩት ስቅ ነበር። ኦኬ ሜሲ ደግሞ እንደዚህ ደግሞ አመሏ መጣበት ያልኩ ነበር። ያለው 3 ዓለም ዋንጫ ባይዛ አንዳንድ ፔናልቲ አይ ቲንክ ስቷል አይቢሊ ኮሌጅ 18 ጀምሮና እየሳኩ የነበረው በምክንያት ይሄው እንዳያችሁት አይታችሁት። በዓለም ዋንጫ ጉዳይ ምንም እንዳያመልጣችሁ ሀፍ ታይም ፉል ታይም የሚሰራ ትላልቅ ቲሞች ሲሆኑ ፕላስ በመጫ እንዳይረሳ ኮመንት ሀሳባችሁ ያስቀምጣችሁ። ኮፒ ሊንክ ቢደረግ ለሜሲማ አንዳንዴ ማጨብጨብ አለባችሁ። ዛሬ ብናጨበጭባለን ምንም ማድረግ አይቻልም። እንግዲህ ምን ይደረግ። አልማዳ የለቀቀበት መንገድ ባይተዊ በጣም አይካይኪው እሱ ልጅ ይመቸው በጣም አይቼልሃለሁ። ወደ ስክሮስ የተደረገው እንኳን መልቀቁ ደሚው ለየት ያለ ደሚ ስማ። ኤኒዌይስ እንደነገርኳችሁ ምላሹ ሜሲ ብዙ ሩቃል እዛው ነው የሚመልስልህ። እንደዚህ አይነት ጥፋት የሚያጠፋ ቀን ማለት ነው እከሳለሁ ሲል ይከሳል ብቻ። ከዛም አልፎ ግን የዓለም ዋንጫ የምን ጊዜ ግብ አስቆጣሪ መሆን ችሏል። ሚሮስላቭ ክሎሰን ክራውኑን ተረክቦታል። ከዚህ በኋላ ይረከባል ተብሎ የሚገመተው ኪሊያን ምባፔ ነው። ያው እሱ ታውቁታላችሁ ለፍራንስ ሊድ የሚጮት ነገር ግን አሲስቱንም ለመረከብ አንድ ይቀረዋል ሜሲ። ያው ደግሞ የአሲስቷ ሬከርድ እንደነገርኳችሁ 8 አሲስት ላይ እንግዲህ ይገኛል ከዲየጎ ማራዶና እዚሁ የአርጀንቲናው ሌጀንድ ጋር እኩል ሆኖ ይቀመጣል። እዚሁ ዓለም ዋንጫ ላይ መስበሩ የማይቀር ነው። መቼ ነው የሚለው ነገር ነው። ዛሬም ሊሰብሩ ይችላል። እሱ ነገር አይታወቅም ሜሲ ብቻ። ከዛም አልፎ ግን ዛሬም ፎከስ ያደረኩበት ያው እዚህን ጨዋታ ደግሞ ስንመለከት ዋይድ አድርገን ሀፍታይም ላይ እንገኛለን። ኦስትሪያዎች በጣም ዋን ሳይድ ሆኗል እንደምታዩቸው በማርሴል ሳቤትዘር ሽላጀር እና ኮንራድ ላይመር ያለበት በኩል በጣም ለማጥቃት እየሞከሩ ያሉት እና በዛ ሳይድ ያለው ነገር ጥሩ እየመጣላቸው አይደለም። ጎሉም የገባባቸው በዛው ሳይድ መጥተውባቸው ነው። ኦስትሪያዎች በጣም ፎከስ ያደረጉት እዚህ ሌፍት ሳይዳቸው ላይ ነው። ሌፍት ሳይዳቸው ላይ በጣም ፎከስ ከማድረጋቸው የተነሳ ደግሞ ተርኖቨር ተፈጥሮ በሌፍት በኩል ሜዲና ሮጦ ይዞ የገባው ኳስ ነው ከትባክ ያረጋትን አይታችሁታል። ዲየጎ አልማዳ በሚገርም ደም ያለፈው። ሊዮኔል ሜሲ ደግሞ እዛ ጋር ሁሌ ያለ አልማዳ ያለፈበትን መንገድ አሁንም ማድረግ ፈልጋለሁ። ያውቃል፣ እሱ ያውቃል። ብቻ ሊዮኔል ሜሲ አራይፍ አድርጎ እንደተለመደው የባርሴሎና ቤት የምናውቀው የነበረው ጠቅልሎ ነበር። መሬት ስር ነው የቆፈራት እዛ በቃ ቦተም ኮርነር ሌፍት ቦተም ኮርነር እንደምታውቁት እና አላባ የሚገርም ብሎክ አድርጎ ነበረ ሜሲ። ዛሬ ሃትሪክ መስራት የሚችልበት ሁኔታ ነበር ፈርስት ሃፍ ላይ ሲዩ ግን ያው ትንሽ አስታግሰውታል። ትንሽ ጨዋታው እንዳይደብር አላ ነገር ግን ቢደግም ከዚህ በኋላ አንድ ነግጥ ቢደግምም ሃትሪክ ቢሰራም አደነግጥም። ባለፈው አይተዋልና እና ያ እስቲ ከፉል ታይም በኋላ እንመለሳለን። ሜሲ ታምራቱን ቀጥሏል።